አንድ ስም ያለኝ ዘቢባ ግርማ አው ደግሞ ኒክኔም አለው የቤት ስም አለው አው ደግሞ የቤት ስም አለው ኖ የቤት ወተሽ ኖ የቤት ስም ይዘሽ ወተሽ ሰው አትከሽም ይኸውልሽ you have to be professional አንድ የተከበረን የባልና ሚስት ስም የአንድ ፕሮፌሽናል ሙዚቀኛ የሆነችን ሴት ስም አውጥተሽ ቲክቶክ ላይ ስታሰጪ እከሌ ትባላለሁኝ ብለሽ ነው እንጂ ኒክኔምሽን ይዘሽ መተሽ አይደለም it's not professional that's why መጥቆይ አንዴ ታሪ በእናትሽም እኛ በበጎነት ባደረግነው ነገር በደግነት ባደረግነው ነገር እዚች ጋር እየተሰጠን ያለው ነገር ክብርን የማይመጥን ነገር ነው እኔ ለዚችኛው እህታችን ማለት ነው ዱባይ የዛሬ አመት ለስራ ሲሄድ አባቴ ነው የሚለው ልጇ እሱዬን አባቴ ነው የሚለው አባዬ እያለ ነው የሚያወራው ምን ትፈልጋለህ ዘቡ ውጪ ሄዳለች ምን ይዛለ ትምጣ ሲባል ይሄ ምንድነው የወታደር ልብስ ምንድነው የሚባለው ሬንጀርስ ልብስ ፈልጋለሁ እሱን እና ካፖርተኒ ኳስ ፈልጋለሁ ሲለኝ ከልጆቼ ሳንለጥለው ዱባይ ያንን ነገር ሁሉ ገዝቼ አሁን ይሄ ሂሳብ ምናምን ልልሽ ሳይሆን ሳንለያቸው በራሳችን እኔ ልጁን ሁሉ ወስጄ እኔ ጋር ላመጣው ብዬ ቤተሰብ ነው እንደዚህ አይነት ነገር አትነካኪ ተብሎ ማለት ነው እንጂ እያንዳንዱን ያሁን ገንዘቡ የት ሄደ ከተባለ ያወጣሁት እያንዳንዱ ሪሲት እያንዳንዱ የጽሁፍ ማስረጃዎች የደረሰኝ ማስረጃዎች አሉኝ ያንን ላንቺ ልክ ያለው በተጨማሪ መላክ ያለብኝ ነገር ካለ ልካለሁኝ በተረፈ ግን አሁንም ቢሆን ኪያ የምትባየው እህታችን መታወቂያ እንዲላክ የፈለኩት አላግባብ ስሜን ስላነሳሽው እንዲሁም ደግሞ ሶሻል ሚዲያ ላይ የሚሰሩ መልካም ሰዎችን እንደናንተ አይነት ሰዎች እየተነሳችሁ ለራሳችሁ ለግል ጥቅም ስትሉ ስለምትከሱ እኔ ደግሞ በህግ አንፃር እጄ አንቺን መክሰስ ፈልጋለሁኝ ዘርሽን ከዘሬ ይቀላቅለው ብላ ይሰጠችኝ እዛ ሴፉ ቫንታው ላይ ድረክ ላይ ያስከረከበች ሚስቴ ነች እሷ ነች አሁን እናቴ ይኸውልሽ ዘቢባ አዎ ለሷ ሞታለሁ እኔ እሷን እኔ ዝቅ ያደረኳት እግዚአብሔር ምስክሬ ነው እኔ ነኝ እዚህ ጋር ዝቅ ያደረኳት የማይገባት ቦታ ስሟ እንዲነሳ ያደረኩት እኔ ነኝ እሷን ጉልበቷ ላይ ወርጄ ይቅርታ የምጠይቀው እግዚአብሔር ምስክሬ ነው ይሄንንም ድንገርሽ ስሚ ዘቡ ከሚከፋት እኔ ቢከፋኝ ይሻለኛል እግዚአብሔርን ዘቡ ያሳለፈችውን ህይወት ማንም አላሳለፈም ስለ ዘቢባ ባወራ የማይሰለቸኝ ሰው እግዚአብሔር ምስክሬ ነው ዘቡን ዝቅ ሊያደርጉብኝ የሚፈልጉ ሰዎች እኔ በእውነት ነው የምነግርሽ እኔ አሮን መቼም ዝቅ አትልም ይኸውልህ ሚስቱን የሚያከብር ባል የተከበረ ነው ያን ብቻ ሳይሆን ብዙ ጠላት አላት ዘቢባ ግርማ ማለት ብዙ ጠላት አላት ምስኪን ከታች ተነስታ ላይ የደረሰች ሴት ይኸውልህ ሚስቱን የሚያከብር ባል የተከበረ ነው ያን ብቻ ሳይሆን ብዙ ጠላት አላት ዘቢባ ግርማ ማለት ብዙ ጠላት አላት ምስኪን ከታች ተነስታ ላይ የደረሰች ሴት እኔ ያዘንኩትን ቅድም ራሱ ብርሃን ስትገባ እሱዬ ነው ማውራት እንፈልገው ዘቢባን እንዴ ዘቢባ ማለት እኮ እሱዬ ነው እሱዬ ማለት ዘቢባ ነች በእውነት አቡዬ አንድ የሚያስቅ ነገር ልንገርሽ አንድ ትልቅ ሰው የሆነ ኦፊስ ገብቼ ገባውና አንተ ጠላቴን አለኝ እንዴ ምን አደረኩኝ ነው እግር አሳጠብከኝ አለኝ ተቆጣኝ አስራለሁ አለኝ ምን አድርጌ እንዴ ሚስቴ እርጉዝ ሆና እግሯን አጠብኳት አለ እስቲ እንደ ኢየሱስ ሙቆሃ ሙቅና ይሄ በቃ ደስ አይልም አቡ ደስ አይልም ብዙ ባሎች እኮ ካንተ ተመረዋል በጣም ጎበዝ እግዚአብሔር ይመስገን የሰደበኝን ሰውዬ ሽልጥልጥ ምናምን ብሎ የሴት ልጅ ግዳጥባል ምናምን ብሎ የሰደበኝን ሰውዬ እስካይላይቱ ላግኝቼዋለሁ ሱፍ ለብሶ እኔም ሱፍ ለብሼ አንገተን አቀረቀረ እኔ ግን አንገቴን ቀና አደረኩኝ ደረቴን ነፋው ምክንያቱም እንዴ ሚስቱን የሚያከብር እኮ ከየት አስተዳደጉ ይወስነዋል እና እኔ ዘቡዬን ክፉ አይንካብኝ ዘቡን ለልጆቼ ታስፈልጋለች ከሷ በፊት ያርገኝ አሁንም ቢሆን ከዘቡ በፊት ያድርገኝ ለልጆቼ እሷ ታስፈልጋለች ከኔ ይልቅ እኔ ኮተት ነው ያመጣውባት እርዳታ እየሰራሁኝ ኮተት ነው ያመጣውባት ምንም ያደረኩላት ነገር የለም ለዘቡ ከኔነቴ ይልቅ ስለዚህ አረኖ እዚህ ጋም ውርድ ብላ መጣችብኝ እንግዲህ ቤትሽ የተከበረ ቤት ነው አውቃለሁ ግን ወረደ ስል ቲክቶክ ለማለት ፈልጌ ነውና